ይህን ከዚህ ቀደም በሕይወታችሁ አይታችሁ ታውቃላችሁ? ምናልባትም መልሳችሁ አላቅም የሚል ሊሆን ይችላል። ልክ በሀብት ፍላጋ ፊልሞች ላይ እንደምታየው ነገር በጣም እንግዳ ይመስላል። ነገር ግን ይህ እውነተኛ ታሪክ ነው። የኢትዮጵያ መጽሐፍ ቅዱስ እስካሁን ካሉ እጅግ ምስጢራዊና አወዛጋቢ መጽሐፍታት አንዱ ነው። አገሪቷ ራሷ እንኳን ሊብራሩ በማይችሉ ምስጢሮች የተከበበች ናት። ነገር ግን ይህ የሌላ ቀን ታሪክ ነው። ኢትዮጵያ በዓለም ካሉት ጥንታዊ ስልጣኔዎች አንዷ ስትሆን ቅኝ ግዛት ያልተገዛች ብቸኛው አፍሪካ ሀገር ናት። በዚህም ምክንያት ዘራረጎቿ እስከ ካማንዱ ልጅ ድረስ መቁጠር ይቻላል። ይህም ከሄዶች ጋር በጋራ የተረጋገጠ እውነታ ነው። ነገር ግን ይህ ቪዲዮ ስለ ሀገሪቷ ሳይሆን ሀገሪቷ ስላሏት ቅርሶች ነው። ኢትዮጵያ በዓለም ካሉ እጅግ ጥንታዊ የሆኑ የመጽሐፍ ቅዱስ ጥቅሎች ይገኛሉ። እዚያም ታዋቂ ኪንግ ጄምስ መጽሐፍ ቅዱስ ከመጽሐፉ ከብዙ ዘመናት በፊት የነበሩ ናቸው። የኪንግ ጄምስ መጽሐፍ ቅዱስ ከሚያውቋቸው 66 መጽሐፍታት በተጨማሪም የኢትዮጵያ መጽሐፍ ቅዱስ 88 መጽሐፍታት አሉት። እንዲሁም ሌሎች አብያተ ክርስቲያናትም ሌላኛው አንዳንድ ስራዎች ያካትታሉ። መጽሐፍ የብሉይ ኪዳን የአዲስ ኪዳንና ቀደም ሲል ታይተው የማይታወቁ ጥቅሎችን ይዟል። ከሁሉ በላይ የሚገርመው ደግሞ እነዚህ ጥቅሎች በአራተኛው ክፍለ ዘመን ክርስትና ወደ ማህበረሰቡ ከመድረሱ ከረዥም ዓመታት በፊት በእጃቸው ነበር። በሌላ አነጋገር እንደ ብዙ ሀገሮች ክርስትና የተሰጣቸው ሃይማኖት አይደለም። ክርስትና በኢትዮጵያ ቀድሞውኑ ነበር። ከአራተኛው ክፍለ ዘመን ጀምሮ ኢትዮጵያ ክርስቲያን ሀገር ሆና ቆይታለች። ግብፃዊ ተጓዥ መነኩሴና የታሪክ ተመራማሪ ካስማስ በ6ኛው ክፍለ ዘመን አጋማሽ ላይ ኢትዮጵያን በጎበኙ ወቅት የክርስቲያን ሀገር መሆኗን ጽፏል። መሪዎች ከክርስትና ተቃራኒ ከሆኑ መንግስታትና ግዛቶች የሚሰደዱ ብዙ ክርስቲያን ስደተኞችን እንዴት በደስታ እንደሚቀበሉ ተመልክቷል። አንዳንድ የኢትዮጵያ ነገዶች የክርስትና አምላክን ከ3500 ዓመታት በላይ ሲያመልኩ ቆይቷል። በዚህም መሰረት በዓለም ላይ ጥንታዊ የተደራጀ የክርስትና አካል ብዙዎች እንዲያምኑ እንደምትፈልግ የካቶሊክ ሚኒስቴር ሳይሆን በኢትዮጵያ ዘንድ ተዋሕዶ ተብላ የምትታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። በ10ኛው ክፍለ ዘመን ዓመተ ዓለም ላይ አንድ የኢትዮጵያ መሪና በዓለም ታዋቂ የሆነችው መጽሐፍ ቅዱሳዊቷ ንግሥተ ሳባ ጥበበኛውን ንጉሠ ሰለሞንም ምክር ለመጠየቅ ወደ ኢየሩሳሌም መጓዟን የኢትዮጵያ መጽሐፍ ቅዱስ የሆነው ክብር ነገሥት ይተርካል። ይህም ተቀባይነት ባለው መጽሐፍ ቅዱስ ውስጥ ተመዝግቧል። ነገር ግን መጽሐፍ ቅዱስ ያልነገረን ነገር ቢኖር ሁለቱ መሪዎች ምኒልክ የተባለ ወንድ ልጅ በጋራ መውለዳቸውን ነው። ንግሥተ ሳባ ልጁን ወደ ኢትዮጵያ ይዛ በመመለስ የመጀመሪያው ንጉሠ ነገሥት አደረገችው። በ2012 ባለሙያዎች የብዙ ኢትዮጵያውያን የዘር ግንድ ሲመረመር የሳባ ወደ ኢየሩሳሌም ጉዞና እዚያ መወለዷን የሚደግፉ አንዳንድ ማስረጃዎችን አግኝተዋል። ይህም ከ3000 ዓመታት በፊት ንግሥተ ሳባ መንግሥት ገዛ በነበረችው ወቅት ግብፃውያን እስራኤላውያንን ወይም ሶርያውያን ከኢትዮጵያ ተወላጆች ጋር ተቀላቅለው ሊሆን እንደሚችል ያሳያል። እነዚህ ሁሉ ማስረጃዎችና ታማኝነት ቢኖሩትም የኢትዮጵያ መጽሐፍ ቅዱስ አሁንም ውድቅ ተደርጓል። እንደ ቅዱስ መጽሐፍትም ካኖን አካልም አይቆጠርም። እንዲሁም አብዛኛው ሰው ተመሳሳይ እምነት የላቸውም። አማኞች ጭምርም ስለ ኢትዮጵያ መጽሐፍ ቅዱስ ሰምተው አያውቁም። ይህም የሚያሳየው የኢትዮጵያ መጽሐፍ ቅዱስ ለመስጣትና ለመደበቅ የተደረገ ጥረት ምን ያህል ርቀት እንደሄደ ነው። ይህ ደግሞ ለምን የሚል ጥያቄ ያስነሳል። ይህን ለመረዳት ትንሽ የታሪክ ትምህርት እንውሰድ። ዛሬ የምናውቀው መጽሐፍ ቅዱስ በትክክል ድሮ እንደነበረው አይደለም። ብዙ የተለያዩ ስሪቶች፣ ትርጓሜዎችና መጽሐፍ ቅዱስ ምን እያለ እንደሆነ የሚገልጹ የተለያዩ ሀሳቦች ነበሩት። መጽሐፍ ቅዱስ መጀመሪያ የተጻፈው በዕብራይስጥ እንደሆነ ሁላችንም እናውቃለን። የመጀመሪያውም ትርጉም የተካሄደው ቅዱስ ጄምስ በተባለ ሰው ሲሆን ከዕብራይስጥ ወደ ላቲን ተረጎመው። እሱም በ400 ዓመት አካባቢ ፊሊጌት በመባል የሚታወቀው ስብሰባ የማዘጋጀት ኃላፊነት ነበረበት። ይህም 27 አዲስ ኪዳን፣ 39 ብሉይ ኪዳን መጻሕፍትን ይዞ ነበር። በመጀመሪያው ክፍለ ዘመን ስለ ኢየሱስ ሕይወትና ትምህርት የሚተርኩ ብዙ መጻሕፍቶች ተጽፎ ነበር። ሆኖም አብዛኛው እውነት አልነበሩም። እነዚያ ልክ እንዳሁኑ ዘመን የአድናቂዎች ልብ ወለድ ታሪኮች ነበሩ። ችግሩ እነዚያ መጻሕፍታት ተጽፈው ለሕዝቡ ሲሰራጩ ሕዝቡ እውነተኛ ታሪክ እንደሆኑ አምኖ መቀበሉ ነበር። በዚያ ዘመን መጻሕፍት በፍጥነት ለማረጋገጥ የሚያስችል
ኢንተርኔት አልነበረም። እንደምናውቀው ደግሞ የሐሰት ወሬ ከእውነተኛ በበለጠ ፍጥነት ይሰራጫል። ስለዚህ በሕዝቡ ውስጥ ምን ያህል የሐሰት መጻሕፍታት እንደነበሩ፣ ምን ያህል ጉዳትም እንዳደረሱ መገመት ይቻላል። ይህ ሁኔታም በጥንታዊቷ የክርስትና ቤተ ክርስቲያን መሪዎች ዘንድ ከፍተኛ ስጋት ፈጥሯል። በ325 ዓመተ ምህረት በኒቃ ጉባኤ እንዲሁም በ381 ዓመተ ምህረት በመጀመሪያው ጉባኤ ተሰብስበው የትኛው መጽሐፍ ቅዱስ በአዲስ ኪዳን ውስጥ መካተት እንዳለባቸው ወሰኑ። አንድ መጽሐፍ ቅዱስ ቃል ለመቀበል በኢየሱስ ተከታዮች ወይም እሱ ሲያስተምር ባዩ ሰዎች የተጻፈ መሆን እንዳለበት ወሰኑ። እንዲሁም መጽሐፉ በመጀመሪያ ክፍለ ዘመን የተጻፈ ከቀሪው የመጽሐፍ ቅዱስ ክፍል ጋር የሚመሳሰል መሆን ነበረበት። አሁን መጽሐፍ ቅዱስ በምንለው ስብስብ ላይ ብዙ ለውጦች ተደርገዋል። ነገር ግን ትልቁ ለውጥ የተከሰተው በንጉሥ ጄምስ አንደኛ የግዛት ዘመን ሊሆን ይችላል። ምንም እንኳን የፍልጌ ትርጉም ለ1200 ዓመታት ያህል ቢቆይም አሁን ብዙ ስሪቶችና ትርክቶች ስለነበሩ በወቅቱ የነበሩትን ንጉሥ ያሳስብ ነበር። ንጉሥ ሃይማኖታዊ ልዩነት የሚፈትንና የእሱን ሥልጣን የሚያጠናክር የመጽሐፍ ቅዱስ ስሪት እንዲኖር ይፈልግ ነበር። ይህም አስቸጋሪ ጉዳይ ለመፍታት ንጉሥ በወቅቱ የነበሩትን ልዩ ልዩ ትርጉሞችን እንዲመረምሩ 47 ምሁራንን ቀጠሩ። እነዚህም ሰዎች ወደ 6 ቡድኖች ተከፋፍለው ለ7 ዓመታት በተለያዩ ክፍሎች ላይ ለብቻቸው ሰሩ። ከዋናው ቋንቋቸው ሳይወጡ ሳይንሳዊ የሆኑ መጽሐፍ ቅዱስ ለማዘጋጀት ጥብቅ ደንቦችን ይከተሉ ነበር። በ1611 የኪንግ ጄምስ መጽሐፍ ቅዱስ ታተመ። በህትመቱም ቴክኖሎጂያዊ እድገት ምክንያት እስከ ዛሬ ድረስ በስፋት ተደራሽ ከሆኑ ስሪቶች አንዱ ሆነ። በኪንግ ጄምስ እና በቅዱስ ጄምስ የፍልጌ ትርጉም ላይ የተደረጉት እነዚህ ማስተካከያዎች አብዛኛው ክርስቲያኖች ዛሬም የሚጠቀሙት መጽሐፍ ቅዱስ ውስጥ አንዳንድ መጽሐፍታት እንዳይካተቱ አድርጓል። የኢትዮጵያ መጽሐፍ ቅዱስ ግን ሁሉንም ቅዱሳት መጽሐፍታት እንደያዘ ቀጥለዋል። የመጽሐፍ ቅዱስ ታሪክ ካየን በኋላ የኢትዮጵያ መጽሐፍ ቅዱስ ለምን ተቀባይነት አጣ ለሚለው ዋና ጥያቄ ምላሽ የምንሰጥበት ጊዜ ነው። ለዚህም ብዙ የተለያዩ ምክንያቶች ቢኖሩትም ዋናው ምክንያት የኢትዮጵያ መጽሐፍ ቅዱስ በሐሰት የተሰየሙ ተብሎ የሚታወቁ ተጨማሪ መጽሐፍታትን በማካተቱ ነው። እነዚህም መጽሐፍታት እንደ አሁኑ ዘመን የልብ ወለድ ታሪኮች የሚታዩ ሲሆኑ አብዛኞቹ ክርስትና ወጎችን እንደ ቀኖና መጽሐፍታት አይቀበሏቸውም። በወቅቱ የነበሩ ጸሐፊያንና የሃይማኖት ምሁራን እነዚህ መጽሐፍታት ከመለኮት የተሰጡ እንዳልሆኑ ያውቁ ነበር፣ በእምነት ውድቅ አድርጓቸዋል። ሌላው አስገራሚ ነገር በኢትዮጵያ መጽሐፍ ቅዱስ ውስጥ ራሱ ሰፊና ጠባብ ተብሎ የሚታወቁ ሁለት ስብስቦች መኖራቸው ነው። ሰፊው 81 መጽሐፍታት ሲኖሩት እንደ መጽሐፈ ሄኖክና መጽሐፈ ካሊፍ ያሉትን ያካትታል። በአንጻሩ ንጉሠ ነገሥት ኃይለ ሥላሴ በበላይነት የተቆጣጠሩበት ጠባቡ ካኖን ደግሞ 72 መጽሐፍታት ብቻ እንዲይዝ ተደርጎ ይፋዊ የኢትዮጵያ መጽሐፍ ቅዱስ ተብሎ ታውጆ ነበር። ይህም በውስጡ ያሉትን ልዩነቶች ሁለት አይነት ስሪቶች መኖራቸው በሌሎች ዘንድ ተቀባይነት እንዳያገኙ አስተዋጽኦ አድርጎ ሊሆን ይችላል። በጥንታዊቷ ክርስትና ዘመን የሮም ነገሥታት የሚያስቡት ስለ መንፈሳዊ እድገት ሳይሆን ስለ ስልጣንና ፖለቲካ ነበር። ስለዚህ ከነሱ ትርክት ጋር የማይመሳሰሉ ጥቅሎችን ወደ ጎን ይተው ነበር። እንዲሁም የሮም ጳጳስ ከካህናቱ በመጀመሪያው መጽሐፍ ቅዱስ ውስጥ ያልተካተቱ ጥቅሎችን እንዲያቃጥሉ አዞ ነበር። ነገር ግን ብልህ የነበሩ ካህናት ብዙዎቹን ደብቆ አቆይቷቸዋል። በመጨረሻም ቋንቋ ሌላ እንቅፋት ነበር። የኢትዮጵያ መጽሐፍ ቅዱስ በግዕዝ የተጻፈ በመሆኑ ግዕዝ ለማይናገሩ ሰዎች ተደራሽ አልነበረም። የትርጉም ሥራዎችም አለመኖር የኢትዮጵያ መጽሐፍ ቅዱስ ልዩ አሰራሮች ከኢትዮጵያ ውጪ በምስጢር ተሸፍኖ እንዲቆይ አድርጎታል። ሆኖም ግን ይህ መጽሐፍ ቅዱስ ከእስልምና ወረራ፣ ከጣሊያን ጥቃትና ከተለያዩ እሳት አደጋዎች ተርፎ ዛሬም ድረስ መገኘቱ እጅግ አስደናቂ ምስጢር ያደርገዋል። የዛሬው ታሪካችን በዚህ መልኩ አበቃ። ሌላ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ስር አስቀምጡልኝ። ሰብስክራይብ ማድረጋችሁን እንዳትረሱ። እናም ቪዲዮ ለብዙ ሰዎች እንዲደርስ ላይክ አድርጉ። ይጠቅማል ብላችሁ ለምታስቡትም ሰው ሼር ማድረግ እንዳይረሳ። በአዲስ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።